ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች። በዛሬ የእንግሊዝኛ ቋንቋ ትምህርታችን በክፍል 15 በውጭ ሀገር የምትኖሩ ኢትዮጵያን ሀገር ውስጥም ያላችሁ አሊያም በውጭ ሀገር በተለያዩ ሀገራቶች በአረብ ሀገራቶችና በሌሎችም በአውሮፓ ሀገራቶች ያላችሁ ኢትዮጵያን እህት ወንድሞቻችን ካላችሁ በቀላሉ ከፈረንጆች ጋር ከአሰሪዎቻችሁ ጋር የትኛውም ከኢትዮጵያ ውጭ ያሉ ሌሎች ሀገራቶች ጋር በእንግሊዝኛ ቋንቋ ተግባብታችሁ ስራችሁን እንዴት መስራት እንደምትችሉና በእንግሊዝኛ ቋንቋ ተናጋሪ ከሆኑ የእንግሊዝኛ ቋንቋ ተናጋሪ ከሆኑ ሰዎች ጋር በቀላሉ እንዴት እንደምትግባቡ የሚያግዟችሁ ወሳኝ የሚባሉ የእንግሊዝኛ ትምህርቶችን አዘጋጅቼላችኋለሁ በክፍል 15። እናንተ ደግሞ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ለሌሎችን በማጋራት ቤተሰብ መሆን እንዳትረሱ። ዝግጁ ከሆናችሁ ቀጥታ ወደ ዛሬው የክፍል 15 የእንግሊዝኛ ቋንቋ ልምምዳችን እናመራለን። ጥሩ ቆይታ አሳልፉ ከኔ ጋር። I am ready. I am ready. ዝግጁ ነኝ። I am ready. ዝግጁ ነኝ። I am ready. ዝግጁ ነኝ ማለታችን ነው። I am busy. I am busy. I am busy. ስራ ላይ ነኝ። ስራ ላይ ነኝ። በስራ ተጠምጃለሁኝ፣ ስራ በዝቶብኛል ማለታችን ነው። Come here. አብራችሁ በሉ። ሻዶዊንግ ስሩ ከብሬ ጋር አብራችሁ። Come here. Come here. ወደዚህ ና። ተጠጋ ወደ እኔ፣ ወደዚህ ና እያልነው ነው። አሊያም ተጠጊ እያልናት ነው። ሴትም ልትሆን ትችላለች፣ ወንድም ሊሆን ይችላል። Come here. ወደ እኔ ተጠጋ ና እያልነው ነው ማለት ነው። ወደዚህ ና እያልነው ነው። Go back. Go back. Go back. ወደ ኋላ ተመለስ። Go back. ወደ ኋላ ተመለስ። ወደ ኋላ ተመለሽ ወይም ወደ ኋላ ተመለስ ማለታችን ነው። Watch out. Watch out. Watch out. Watch out. ተጠንቀቅ። ተጠንቀቅ ወይም ተጠንቀቂ ማለታችን ነው። Don't go. Don't go. Don't go. አትሂድ። አትሂጂ። Do it. Do it. አድርገው። ተግብረው ወይም ተግብሪው ማለታችን ነው። Don't do it. Don't do it. አታድርገው፣ አትተግብረው ወይም አታድርጊው፣ አትተግብሪው ማለታችን ነው። በተቃራኒው ማለት ነው። Move it. Move it. Move it. አንቀሳቅሰው፣ አንቀሳቅሽው። Fix it. Fix it. አስተካክለው፣ አስተካኪው። Bring it. Bring it. Bring it.
አምጣው ወይም አምጪው ማለታችን ነው። ሊቭ ኢት ሊቭ ኢት ሊቭ ኢት ሊቭ ኢት ሊቭ ኢት ተወው 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 ወይም ተይው ማለታችን ነው። ሊቭ ኢት ስንል ኢት ኢዝ ኢናፍ ኢት ኢዝ ኢናፍ ኢት ኢዝ ኢናፍ ይበቃል ይበቃል ኖት የት ኖት የት ገና ነው ገና ነው ራይት ናው ራይት ናው አሁኑኑ አሁኑኑ የሚተገበር ስራ ሊሆን ይችላል። አሁኑኑ ማለት ስንፈልግ ነው። ራይት ናው አሁኑኑ። ለምሳሌ የሆነ ቃል ሊሆን ይችላል። አሁኑኑ አምጣልኝ ማለት ስንፈልግ እንጠቀምበታለን ማለት ነው። ራይት ናው የሚለውን እንጠቀማለን። አሁኑኑ አሁኑኑ ፈልገዋለሁ ማለታችን ነው። ጀስት ኤ ሞመንት ጀስት ኤ ሞመንት ጀስት ኤ ሞመንት ጀስት ኤ ሞመንት አንድ አፍታ ጀስት ኤ ሞመንት አንድ አፍታ ጀስት ኤ ሞመንት አንድ አፍታ አንድ አፍታ አንድ አፍታ ስፒክ አፕ ስፒክ አፕ ጮክ ብለህ ተናገር። ድምፅህን ጎላ አድርገህ ተናገር እያልን ነው። ለምሳሌ በስልክ እያወራን ሊሆን ይችላል። አልሰማን ብሎ ከሆነ ሰውየውን ድምፁን ከፍ አድርጎ እንዲያወራን የሚለውን እንድንረዳው ከፈለግን ምን እንለዋለን? ስፒክ አፕ እንለዋለን። ስፒክ አፕ በቀላሉ ማለት ነው። ጮክ በል ጮክ ብለህ ተናገር ወይም ጮክ በል ማለታችን ነው። ድምፅህ አይሰማም ማለታችን ነው በሌላ አነጋገር። ዶንት ክራይ ዶንት ክራይ ዶንት ክራይ ዶንት ክራይ ዶንት ክራይ አታልቅስ ማለታችን ነው። አታልቅስ ወይም አታልቅሽ ማለታችን ነው። ዶንት ክራይ ዶንት ክራይ አታልቅስ አታልቅስ ማለታችን ነው። አር ዩ ኦኬ አር ዩ ኦኬ አር ዩ ኦኬ አር ዩ ኦኬ ደህና ነህ
ወይም ደህና ነሽ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። ደህና ነህ ወይም ደህና ነሽ ማለታችን ነው። አር ዩ ኦኬ ስንል ዌክ አፕ ዌክ አፕ ንቃ ተነስ ዌክ አፕ ንቃ ንቂ ተነስ ወይም ተነሽ ማለታችን ነው። ዌክ አፕ ተነስ ንቃ ንቂ ማለታችን ነው። ውድ ቤተሰቦቻችን ዛሬ ያዘጋጀውላችሁ ቪዲዮአችን ይህንን ይመስላል። በሌላ ክፍል እንገናኛለን። ጥሩ ጊዜ ተመኘውላችሁ።